ሴቶች ቤዚካሊ የሚፈልጉት ሚናከስ ጥርስ ያለው እጁ ላይ ጥፍር ያለው መቧጨር የሚችል ኬፓብል የሆነ ወንድ ነው የሚፈልጉት። ሴቶች የሚፈልጉት ቁጭ ብሎ የሚያዳምጣቸው ሰው ብቻ አይደለም። ሴቶች ቤዚካሊ ችግር የሚፈታ ወንድ ነው የሚፈልጉት። ችግር የሚፈታ ማለት ሲወድቁ የሚደገፉበት። ቤዚካሊ ቦሪንግ የሆናችሁ ወንዶች እየበዛችሁ በጣም ወንዱ ቦሪንግ እየሆነ ስቴስ ወንድ ማግኘት በጣም ከባድ ነው ይላል ሴቶቹ። ምን ማለት ነው? ማለት ምን እያረጋችሁ ወንዶቹ ምን እያረጋችሁ ሆነ የሆነ እንደ ድመት አይነት ነገር ወይ አይጥ ነገር ዝም ብሎ ምስኪን ትንሽዬ የማይናከስ ስስ ስትነኩት ቆዳው ለስለስ ያለ እና እንደዚህ አይነት ሰው አይደለም። ወንድ ልጅ የአውሬ ካራክተሪስቲክስ ወይም የጠናካሽ የኃይለኛ ካራክተሪስቲክስ የዴንጀረስ ካራክተሪስቲክስ ሊኖረው ይገባል። ባይ ዲፎልት አይተህ ከሆነ በጣም አሪፍ የሚባሉ ሴቶች ካያችሁ ቆንጆ የምትባለዋ ሴት ማን ላይ ኢንዳፕ ምታል አግሚ የሆነ ግን ዴንጀረስ የሆነ ወንድ አይደለ ወይ ተደባዳቢ ምናምን የሆነ ግን ፊቱ ስካር በስካር የሆነ የተወጫጨረ ምናምን አይነት ፊት ያለው ወንድ ጋር እንደዛ ነው ኢንዳፕ የሚያደርጉት። ለምን ይመስላችኋል? ወይ ደግሞ በጣም በቃ ሱፐር ሪች ናት ምናምን የምትላት ሴት የሆነ አይነት ሰፈር ውስጥ ድድስ ያሰጣ የሚውል ግን በጣም አግሬሲቭ የሆነ ወንድ እንደዚህ አይነት ጋር ኢንዳፕ ሲያደርጉ ታያላችሁ። እና ለምን ይመስላችኋል? ባይ ዲፎልት ሴቶች የሆነ አይነት ዴንጀር ይፈልጋሉ ከወንድ። እሱ ዴንጀር ግን ሲቪል መሆን አለበት ወይም መሰልጠን መቻል አለበት። ካፌ ቁጭ ብላችሁ አንተ እያለህ አንድ ወንድ ዞሮ ሊያት አይገባም። ወይ ደግሞ ከአንተ ጋር በመሆኗ ምክንያት መከበር አለባት። አንዳንድ ቦታዎች ላይ ከአንተ ጋር በመሆኗ ምክንያት ወንበር ሊለቀቅላት ይገባል። አንዳንድ ቦታ ላይ እንደዛ ለማድረግ ናይስ ጋር ሆነ አትችለው። ላይፍ እንደዛ አይደለች። ኢፍ ዩ አር ናይስ አንደርስታንዲንግ ይሄ ቁጭ ብሎ የሚያዳምጠው ምናምን ይዳዝም ማተር በቃ አንተ ጋር ቁጭ ብላ መታወሪውን ታወራለች። ሌላ ኮንትሮል ሊሆነው አውሬ ወንድ ጋር ደግሞ ትሄድና ትሬሏን ታገኛለች። ወይም ይሄ አለ አይደለ ደስ የሚለውን ምንድነው የሚባለው ደስ የሚል ስቃይ ምናምን የሚባለው ማለት ነው ዘፈን ላይ እንደ እሱን የምታገኘው ከሌላ ወንድ ይሆናል። ሰው አንተ ቴራፒስት ሆነ ትቀራለህ ማለት ነው። እና እንዲህ የምታደርጉ ወንዶች ዲፕ አይደላችሁ። ዛሬ ልነግራችሁ የፈለኩት ይሄ ነው። በጣም ቦሪንግ ናችሁ። ልክ ስደውል እንዴት አቬለብል ትሆናለህ ምናምን የሚሉ ሴቶች ሰምታችሁ አታውቁም? እኔ እንደዚህ አይነት ሴቶች ሰምቼ ሶሻል ሚዲያ ላይ አትሊስት ታያላችሁ ሰምቼ አውቃለሁ። እና በደወለች ቁጥር እንዴት አቬለብል ትሆናለህ? በደወለች ቁጥር እንዴት ታነሳለህ? ዩ ሃቭ አትሊስት ሚስት መሆን አለባት እንደዛ ለመሆን። በቃ ስራ የለ እሷ ራሱ እንደዛ ነው የምታስበው። ባይዞ ይሄ ሰውዬ ላይፍ የለውም። እና ቲክቶክ ላይ ነው ምናምን አንድ ቪዲዮ እንደዛ አይቻለሁ። በደወልኩ ቁጥር ሲያነሳ ይደብረኛል ምናምን የሚሉ ሴቶች ማለት ነው። እና ሲወራ ደስ አይልም፣ ግን ዳትስ ትሩዝ። በጣም ቦሪንግ ነው እንደዚህ አይነት ወንድ በተደወለ ቁጥር የሚገኝ። ዛሬ ላገኘ ምሳ እንብላ ባለች ቁጥር የምታገኘ፣ እስቲ ዛሬ እንደዚህ አብረን እንሂድ ምናምን ባለች ቁጥር የምታገኝ ከሆነ ዩ አር ቱ ኦብሰስድ እና ላይፍ የለ። ሴቶች የሚፈልጉት ደግሞ ላይፍ ያለው ወንድ ነው። ላይፍ ያለው ማለት ህይወቷ ላይ ስትመጣ የሆን ነገር አድ ማድረግ አለብህ። በአንተ ምክንያት የሆን ነገሯ መቀየር አለበት። የሆን ነገር ማየት አለባት። ስፔሻሊ ደግሞ የሆኑ ዴንጀረስ የሆኑ ነገሮችን ቴስት ማድረግ ትፈልጋለች። ሴት ልጅ እንደዛ ናት። ቴስት ማድረግ ይፈልጋሉ ዴንጀረስ የሆኑ ነገሮችን። ኖቲስ አድርጋችሁም ከሆነ ይሄ በጣም የሚደውለው ልጅ ሁሌ የሚያገኛት አንቺ እኮ በጣም ፐርፌክት ነሽ፣ ህይወት ያላንቺ ምናምን እያለ አበባ የሚሰጣት ምናምን ልጅ እሱ ፍሬንድ ዞንድ ይደረግና ጓደኛ ይደረግና ከዛ ወይ ቤስት ፍሬንዱን የእሱን ጓደኛ ወይ ሰምባዲ ዛ ክላስሜት ምናምን ከሱ ጋር ዴት ታደርጋለህ እያየሃት። እና ይሄ የሚሆነው ቢካዝ ምንም ኢንተረስቲንግ ነገር የለም አንተ ጋር። ያኛው ይጠፋል፣ ባይዞ ይጠፋል። የሆነ አንድ ሳምንት ምናምን ይጠፋና ይደውልላታል፣ ታነሳለች። አንተ ጠዋት 3 ትደውላለህ፣ ምሳ ሰዓት ላይ 4 ትደውላለህ። ምሳ በላሽ ወይ ትላታለህ። ሪንግቶኑን ድምፁን ቀነስ አድርጊው ምክንያቱም ልደውል ስለሆነ በጣም ንዝረቱ እንዳያስደነግጥሽ ምናምን ትላታለህ። በዚህን ያህል ትጨነቃለህ፣ ግን ሺ ዳዝንት ኬር። ለምን ይመስላል? ምንም ነገር የለም፣ ኢንተረስቲንግ ነገር የለም፣ ላይፍ የለም። እንዴት ጥፋት አይደለም፣ ያንተ ጥፋት ነው። you are nobody። ለምን ስልክ አትዘጋብህም? እስቲ give me one good reason። ለምን ስልክ አትዘጋም አንተ ላይ? ምክንያቱም you are nobody። ከሷ ውጪ ህይወት የለም። ህይወቴ እንትኔ ምናምን ብለህ ካታጎራይዝ ያደረከው እሷ ነው። ምን ታርግሽ ይቺ ሴት? የሆነ አሪፍ ሰው ሲመጣ ጥላት ሄዳለች። ከዛ እሱ ደግሞ ጥሏት ከሄደ ያው ዩዥዋሊ ጥሏት ሊሄድ ይችላል። ለምን? she's not that important። ምክንያቱም ያ ሰውዬ ደግሞ በጣም የሚገራርም ላይፍ አለው። እሱ ጥሏት ከሄደ ትደውልልሃለች። አሁን ያኔ ኢምፖርታንት ትሆናለህ አንተ እና ይሰማሃል የኢምፖርታንትነት ፊሊንግ ራሱ። ትደውልልህና የት ነህ ምናምን ትልሃለች። አለህ አቬለብል ነህ አንተ እና እርግጠኛ ናት። አመት ጠፍታ ምናምን ስትመጣ አንተ እሷ በደወለች ቅጽበት እንደምትመጣ እርግጠኛ ናት። መምጣት ብቻ አይደለም ያን ያህል 1 ዓመት ምናምን ዘግታ የተመለሰችዋን ልጅ አበባ ይዘህ ነው የምትጠብቃት። ቤዚካሊ ይሄ ጥሩ ስሜት እንዲሰማት ራሱ ስትፈልግ ትደውልልሃለች። አንተ ምን እየሆንክ ነው? በዚህ ሰዓት መሲህ ለመሆን እየሞከርክ ነው። ሴቪየር የእሷን ኤክስ የፈጠረውን ችግር የሚቀርፍ መድኃኒት ከተሰቀለችበት እንትን የሚያወርዳት ክርስቶስ ምናምን ለመሆን እየሞከርክ ነው። እና ቴክኒካሊ እንደዛ አይደለህም። ሴቭ አታረጋትም። አንተም ታውቃለህ፣ እሷም ታውቃለች። ስለዚህ ትንቀሃለች፣ ሪስፔክት አታደርግህም። ይሄ ነገር መቆም አለበት። በቃ ሳሙኤር መቆም አለበት።
you are too boring እንኳን ለሴት ለወንድ ቦሪንግ ነህ። እንደዚህ አይነት ወንድ ከሆንክ በጣም ቦሪንግ ናችሁ፣ ለወንድ ቦሪንግ ናችሁ ማለት ከእንደናንተ አይነት ወንድ ጋር ወንድ ቁጭ ብሎ ለማውራት በጣም ይደብረዋል። ለምን ምን ይፈጠራል? አሁን ከእናንተ ጋር ቁጭ ብሎ የሆነ ነገር ሀፕን ቢያደርግ ምን ትርጉም አለ? እንደዚህ አይነት ወንድ ምን ትርጉም አለው? ቴክኒካሊ አሁንማ የሚያለቅስ ወንድ በዛ እኮ ማለት ማመን ነው የሚከብደኝ። እኔ ሰው ካሜራ ከፍቶ ሶሻል ሚዲያ ላይ እንዴት ቁጭ ብሎ እያለቀሰ ወንድ ማለት ነው እና ዓለምን ሴቭ ያደርጋል ምናምን ተብሎ እየተጠበቀ ነው ሰውዬ። ኦር ነገ ጠላት ቢነሳ ይዋጋል ተብሎ ምናምን የሚጠበቀው ሰውዬ ነው ሰውዬ። ሜላት አንቺ እኮ ማለት ምናምን እያለ ያለቅሳል። ቤቲ አንቺ በቃ ከህይወቴ ከወጣሽ በኋላ ምናምን። በተለይ አሁን ሶሻል ሚዲያ ላይ አይ ዶንት ኖ ማለት ምን አስበው እንደሆነ እንደዚህ አይነት ሰዎች ለምን ካሜራው እንደሚከፍቱት አይገባኝ። ምን እንድትሆኑ ነው? እንድናከብራችሁ ነው? እንድናዝንላችሁ ነው? ሴቶቹ እንዲያዝኑልህ ነው? ውይ የኔ ጌታ እሱ እኮ በጣም አፍቃሪ ነው ምናምን እንድትባል ነው? ኖ አይደለም። አፍቃሪ አይደለህም። በቃ እንትን ልፍስፍስ ወንድ ነህ፣ ደካማ ነህ። አፍቃሪ ሆነ አይደለም። አፍቃሪ ወንድ ማለት ለሚወደው ነገር የገባበት ገደል ገብቶ የሆነ ዋጋ ከፍሎ ልጅቷን የሚያገኛት ነው። ለምሳሌ አፍቃሪ ካልን በቃ ያገኛታል። አት ዘ ኤንድ ኦፍ ዘ ዴይ እሱ ትሆናለች። የሚከፈለውን ዋጋ ከፍሎ ማለት ነው። የሚከፈለውን ዋጋ ስንል አሁንም ኢፍ ዩ አር ቦሪንግነትህን ነው የምትቀይረው። ልጅቷን በግድ የሆነ ጠልፈ ምናምን አታመጣት። ራስህን ትቀይራለህ። ቦሪንግነትህን ትንትን ትላለህ። ላይፍ ይኖርሃል። ቤዚካሊ ቁጭ ብለህ እንዴት ታለቅሳለህ? በቃ አሁን እንትን የሚላችሁ ኦፌንድ የሚያደርጋችሁ ከሆነና ካሜራ ፊት ቁጭ ብሎ እንደሚያለቅሰው አይነት ሰው ከሆንክ ዝጋውና ይህን ቪዲዮ ውጣ። እኔ እናንተ የተለያየ ዓለም ላይ ነው የምንኖረው። ወንድ ነህ፣ እንደ ወንድ መኖር ነው ያለብህ። ወንድ አያለቅስም። በቃ አያለቅስም። ይሄ ባይ ዘ ዌይ ሴቶች ሲሏችሁ ራሱ ስትናገሩት ይሄን ሴቶች የሚቃወሟችሁ ከሆነ እነዚህን ሴቶች ጠርጥራቸው። ወንድ አያለቅስም። በቃ በዚህ አንስማማም። ወንድ አያለቅስም። ኢሞሽኑን መግለጥ አለበት። ወንድ ሰው አይደለም ወይ ምናምን የሚል ወንድ ከመጣ ንገረው። ይሄ ወንድ አያለቅስም። ምን ልትሰራ ነው አልቅሰ? ከዛስ ዓለምን የምትቀይረው አንተ ነህ። የቤተሰቡን ታሪክ የምትቀይረው አንተ ነህ። የሆነ ነገር የምታደርገው አንተ ነህ። እንዴት ታለቅሳለህ? ሶ ቦሪንግ አትሁኑ። ቦሪንግም ስትሆን ልጅቷ ንገራት። ማለት ያው ወንድ ስለሆንክ ነገሩ ኦፌንሲቭ እንዳይሆንብህ፣ ኔቸራችን አግሬሲቭ ስለሆነ አግሬሲቭ እንዳትሆን ቀስ ብለህ በሙድ ንገራት። ማለት አንድ ዓመት ሙሉ ከጠፋሽ በኋላ ጀስት በቃ ደውለሽ የምታገኝ ይመስልሻል አይደለ? በጣም እኮ የሚያስቀው ምናምን ብለህ ቀስ ብለህ ንገራት። ከዛ አሳያት። በአንድ ስልክ አንተን ማግኘት እንደማትችል አሳያት። ቢዚ ሁን፣ ላይፍ ይኖርህ። ዝም ብለህ ቤት ተቆልፈ እስቲ ቆይ ዛሬ ልዝጋት ምናምን ብለህ እንደዛ አይደለም። ስልክ ሪፕላይ ለማድረግ ቴክስት ሪፕላይ ለማድረግ ጊዜ አይኖርህ። ራስህን ቢዚ አድርገው። የሆኑ ነገሮች እነግራቸዋለሁ ሊስታውት እያደረግኩኝ። የመጀመሪያው በጣም ኢምፖርታንቱ ነገር ሳይለንስ ነው። በጣም ብዙ አታወሩ። ወንድ ብዙ አያወራ። ኮሚኒኬሽናችሁ ላይ ቀንሱ። በቃ ወሬ ቀንሱ። ማለት እኩል እንዴት ታወራለህ? ከሴት ጋር ቁጭ ላይ እኩል እንዴት ታወራለህ? ናቹራሊ ሴቶቹ በቨርባል እንትን ነው አንገራቸውን፣ ብስጭታቸውን ምናምን ኤክስፕረስ የሚያደርጉት። ይሄ ሳይንቲፊክ ነው። ሰርች አድርጉና ይሁት። ወንድ ኮንክ ግን አንገርህን፣ አግሬሽንህን የምታወጣው በሌሎች ነገሮች ነው። በስራ ነው፣ በእንትን ነው። ቴስቶስትሮን ስላለህ በሌላ ነገር ነው የሚወጣው። ስለዚህ እንዴት አብረህ ጎሲፕ ታደርጋለህ? እንዴት አብረህ ቁጭ ብለህ ታማለህ? ከሌ እንደዚህ አትበል። በቃ ቁጭ ዝም በልና አዳምጥ። ፓወር ይሁን። ዝምታ በጣም ትልቅ ኃይል ነው። በተለይ ከሴቶች ጋር ቁጭ ብላችሁ ስታወሩ በቃ ዝም በሉ። አታወሩ፣ ብዙ አታወሩ። ሴንቴንስ ጀምሩና አቋርጡት። የሆነ ቦታ ላይ ተዉት ምናምን። ከዛ ሌት ዘም ፊገር አውት እንትን ይበሉ፣ ዲግ ያርጉት። ምን ለማለት ፈልጎ ነው ምናምን ብለው ቢዚ ይሁን ቶ። ከዛ ደግሞ ዝም ብለህ የሆነ ትርኪ ምርኪ ወሬ አውርተህ አይደለም መንገድ ላይ ጥላቸው የምትሄደው ወይም መሀል ላይ የምታቋርጠው። ዝም ብለህ የሆነ ወሬ ጀምረ ሳይሆን ሳምቲንግ ኢምፖርታንት ተጠንቅቀህ አውራ። ስታወራ ግን የሆነ ሚኒንግፉል የሆነ ጠብ የሚል ነገር አውራ። ከዛ ጠብ የሚል ነገር ስታወራ ጨርሰ ሙሉ ሴንቴንስ ወይ ደግሞ የሆነ ሙሉ ነገር ጨርሰ አትስጣት። ጨርስኩት ፊገራውት አድርጌ እንድትል አታርጋት። ታሪክህን ስትነግራት ለምሳሌ በቃ በአንድ ቀን ተነግራት ጨርሳት። ምንድነው እንድትንገርህ እሷ ስማ፣ አዳምጥ። ከዛ ዳትሴት የሆነች ነገር ኮመንት ስጥና ያለችውን በሙሉ አትቀበል ደግሞ። እና የመጀመሪያው ነገር ሳይለንስ ነው። ዝምታ ወርቅ ነው። በቃ ወርቅ ነው ብቻ ሳይሆን ዳይመንድ፣ በጣም ኤክስፔንሲቭ ነገር ነው። በተለይ የወንድ ዝምታ። ለምን እንደዚህ ተፈጠረ፣ እንዲሆነ፣ እንደዚህ ሆነ፣ ከሌኮ እንዲያርጋኝ ምናምን ስትባል ወዲዱ እሷ እኮ በጣም የምታበሳጭ ሴትዮ ናት ምናምን ብላ አብረህ ጎሲፕ የምታደርግ ከሆነ ገርልፍሬንዷ ነህ አንተ። ገርልፍሬንዷ ነህ፣ በቃ የሆነች ሴት ጓደኛዋ ነህ። እንደ ወንድ ግን አክት የምታደርግ ከሆነ ዝም በል። ከዛ ጉዳዩን በሳይለንስ ጨርሰው። የሆነ ነገር አድርግና ጀስት ቢኮዝ ለአንተ ስለነገረች ነገሮች ሲቀየሩ አሳያት። እንደዛ ነው የሚደረገው። አለዛ ቦሪንግ ነህ። አሁንም በቃ ዩ ፊል ላይክ ዲፕ በጣም ይሄ አዳማጭ የሚሰማው ምናምን እንደሆንክ ሊሰማ ይችላል። አይደለም፣ ቦሪንግ ነህ፣ አሰልቺ ነህ። ማንም አይፈልግም እንዳንተ አይነት ወንድ። እንኳን ሴት ወንድ አይፈልግም ነው። ከአንተ ጋር ማንም ኳስ ቁጭ ብሎ ማየት አይፈልግም። ከአንተ ጋር ማንም ቁጭ ብሎ ማውራት ምናምን በቃ አትመችም ለወንዶች ራሱ እንኳን ለሴቶች። ዝም በል በቃ። ዝምታ በጣም ኢምፖርታንት ነው። ሁለተኛ በተለይ አሁን ዚስ ዴይስ አብዛኛው ሴት ትራውማ አለበት፣ በሽታ አለበት፣ የሆነ ችግር አለበት ምናምን መጥቶ ሴቱ የሚያወራው ነገር በጣም በቃ እኔ አሁን ከዚህ በኋላ ዴት ስለሚያደርጉት ወንዶች በጣም ነው የምሳቀቀው አንዳንድ ሴቶችን ሳይ። እና ሌትስ ሴይ
ዳምፕ አረገችብህ መታ ትራውማዋን እንዲህ በልጅነት እንዲገጥሞኝ ምናምን አለች። ዶንት ፊክስ ኢት። ይሄ የእሷ ፕሮብለም ነው። ፊክስ ታድርገው፣ ራሷ ችግሯን ትቅረፍ። አንተ ያሳዝናል ምናምን ብለህ እለፍ። ጊዜ ስጣት። ቫሊዴሽንህን እንድትፈልግ እድል ስጣት። ትንሽዬ ትልፋ ማለት ሰርታ ትብላ። አንተ የሰው ችግር ስትፈታ መኖር የለብህ። ወንድ ከሆንክ የራስህን ችግር ፍታ፣ የራስህን ነገር አቅልል፣ ኑሮን ቀይር። ከዛ ስታንዳርድን ከፍ አድርግ እንጂ የስንት ሴት ችግር ፈተ ትችለዋለህ? ፕሮባብሊ እንዳንተ አይነት 4 ሰው ዴት እያደረገች ይሆናል አት ሴም ታይም። ሰምባዲ ችግሯን ሊፈታ እየሞከረ ከሆነ ምን አገባ አንተ? በቃ ይፍታው ያኛው እዛ የሚታገለው ሰውዬ። አንተ እርዳት፣ ሰው ስለሆንክ እንደ ሰው እርዳት፣ አግዛት። ግን ኢመርስዳቱን ማለት የራስህ ችግር አይሆን። ትንሽ ጊዜ ስጣት አለ አይደለ? እርዳታህን እፈልጋለሁ የምትልበት ጠርዝ ድረስ አምጣት። እርዳታህን እፈልጋለሁ ስትልም አሁን እንደ ቴራፒስት ወይ እንደ ቤስት ፍሬንድ ምናምን አይደለም መሆን ያለበት፣ እንደ ፕሮቴክተር፣ እንደ ወንድ። እንደዛ እርዳታህን ስትፈልግ ያኔ ትረዳለህ። ስትረዳ ግን አሁንም ሊሚትድ በሆነ አማውንት ነው ማለት ይሄ በቃ ስራህን ትተህ እንትን አቁመ ምናምን ኖ። ለሰው በጣም እኖራለሁ ለእሷ በጣም እኖርላታለሁ ምናምን ብለህ ዋንስ አይታ የመጣችውን ህይወት ለምሳሌ ስራህን፣ ጉብዝናህን፣ ጥንካሬህን ምናምን ከሆነ አይታ የመጣችው ከዛ ዋንስ ለሷ ብለህ እነዚህ ነገሮች ካረገፍክ በኋላ ኢንተረስቷን ታጣለች። ስለዚህ ብዙ ይመርስዳቱ፣ ለማዳን ብዙ አትጣር። ማለት እጅ ስጥ፣ አግዛት፣ አውጣት። ግን ሙሉ ለሙሉ አብረህ ባህር ውስጥ አትገው። አንተ መበስበስ አይጠበቅብህም ሰንባዲን ለማዳን። እና ይሄ በጣም ኢምፖርታንት። ሶስተኛው ነው በጣም ኢምፖርታንቱ አብዛኛው ወንድ ሴቶች እንዲወዱት ደስ እንዲላቸው ዴት የሚያረጋት ሴት እንዲመቻት ምናምን ብሎ በቃ እሺ እንዲያርግ እሺ እንደዚህ ሆን እሺ እንደዚህ ምናምን እሺ እያለ የሚኖር ወንድ አለ። በጣም ጥቂት እምቢታዎች ከብዙ እሺ በላይ በቃ ሪስፔክትን ዴቨሎፕ ያደርጋሉ። ይሄ ምንም ሳይታለም የተፈታ ነው። በዚህ የሚከራከረኝ ካለ ይምጣ። በጣም ጥቂት እምቢታዎች ብዙ እሺታ ከሚያመጣው ሪስፔክት በላይ ሪስፔክት ያመጡልሃል። እና አንዳንዴ ቡልሺት ሲወራ የሆነ የሚደብር ነገር ምናምን ስታወራ ኖ በል በቃ አይመቸኝም እንደዚህ አይነት ነገር ምናምን በል፣ ትከበርበታለህ። እንትንህን አታውርድ፣ ቫሊዩህን አታውርድ። ለእሷ ብለህ ዝቅ አትበል። በአንተ ቤት ጥሩ እየሆንክ ነው፣ ግን ኖ አይደለም፣ ትንቃለች። ተከብረ መኖር ከፈለግ ስታንዳርድህን ጠብቅ፣ ክላስህን ጠብቅ። እዚህ ጋ ነው የምታወራው አንተ፣ እዚህ ጋ አውራ። ለእሷ ብለህ እዚህ እንዳትወርድ። አንዳንድ ፌቨር ምናምን ስትጠየቅ ይሄ ለሴት ብቻ አለው ለወንድ ጓደኞቹ ጭምር። አንዳንድ ማይሆን ፌቨር ስትጠየቅና ክብርህን የሚነካ ከመሰለ ኖ በቃ ዛትት ኖ በል። በህይወት ኖ ማለት መልመድ መቻል አለብን። በተለይ ደግሞ ከሴቶች ጋር ባላችሁ ሪሌሽንሺፕ ያለችውን በሙሉ የምታደርግላት ከሆነ መሪዋ ሳትሆን ጉዳይ አስፈጻሚዋ ነው የምትሆነው፣ ወይ ዴሊቨሪዋ ምናምን ነው የምትሆነው። እና ዶንት ቢ ዛት ጋይ። ይሄ በጣም አሰልቺ ነው። እንደዚህ አይነት ወንድ በጣም አሰልቺ ነው። ሴቶቹም በጣም ነው የሚሰለቻቸው። አንተን እንድትከተል ማድረግ መቻል አለብህ። ይልቅ እንዲህ ነበረ እኮ ነው የምፈልገው፣ ግን እሱ እንዲህ ያሰበውና ይሄኛው የተሻለ ስለሆነ አይ ቲንክ እሱ ያለውን ብከተል ሳይሻል አይቀርም ምናምን የሚባለው ሰውዬ ለመሆን ሞክር። ይሄን ለማድረግ አንተ ኢንተረስቲንግ ነገር ሊኖር ይገባል። ስለዚህ ቦሪንግነትህን አቁምና የእሷን ቴክስት 40 ጊዜ ቀኑን ሙሉ ስትመልስ ከመዋል ራስህ ላይ ኢንቨስት አድርግ፣ ራስህ ላይ ስራ፣ ራስህን ዴቨሎፕ አድርግ፣ ወንድ ሁን። እሱን ነው እያልኩ ያለሁት። ሌላው አብዛኛው ወንድ ብዙ ጊዜ የማስተውለው አብዛኛው ወንድ ላይ ምንድን ነው በጣም ብዙ ወንዶች ላይ የማየው ችግር ነው ይሄ። ዲስሪስፔክት ሲደረግ በቃ አይሄድም። ዲስሪስፔክት ስትደረግ ምን መሰለህ መፍትሄው? ሂድ፣ በቃ ጥለህ ሂድ። አትጣላ፣ አትጨቃጨቅ፣ አትሰዳደብ፣ ኤክስፕሌን አታርግ፣ ሂድ። ለምሳሌ መናገር የሌለባትን ነገር ተናገረቻ፣ ዝጋው ስልኩን፣ ሂድ። አጠገቧ ከሆነ የነበርከው ካፌ ከሆነ ያለኸው ሂሳብ ክፈል፣ ውጣ። ዴት እያረጋችሁ ነው፣ ዲስሪስፔክትፉል ነገር ተናገረች፣ ይሄ ዲስሪስፔክትፉል ነው፣ ሪስፔክትፉል ንግግር አይደለም ብለህ አስቆም። ከዛ አይ በዚህ እቀጥላለሁ ብላ የምታስብ ከሆነ ደግሞ አሳያት፣ ውጣ፣ በቃ ሂድ። ለምን ለጀኔሬሽን የሚቆይ በሽታ ነው የምታስቀምጠው። ዲስሪስፔክት የተደረገ ወንድ ያለበት ቤት ውስጥ የሚወለዱ ልጆች በሽተኛ ልጆች ናቸው የሚሆኑት። ወንድ የሌለበት ቤት ውስጥ የሚወለዱ ልጆች እንደማለት ነው። ወንድ የሌለበት ስላችሁ በብዙ አይነት ምክንያት ወንድ ላይኖር ይችላል። ይሄን ከቨር ለማድረግ ቤተሰብ ብዙ ሳክሪፋይስ ይከፍላል። ለምሳሌ አባቱ የሞተበት ቤት ውስጥ፣ አባትየው በስራ ምክንያት አቬለብል ያልሆነበት ቤት ውስጥ፣ እንደዚህ አይነት ቤቶች ውስጥ እናቶች ይሄን ጋፕ ለመሙላት ብዙ ዋጋ ይከፍላሉ። ግን አንተ ኖረህ በህይወት ኖረህ ዲስሪስፔክት እየተደረግ የምትታይበት ቤት ውስጥ ግን ልጆች በጣም የሚያስጠላ ሰው ሆኖ ነው የሚያድጉት። እና ለአንተ ስትል ሳይሆን ለጀኔሬሽን ስትል፣ ለነገ ስትል፣ ለቤተሰቦች ለልጆች ስትል ዛሬ ነው ማስተካከል ያለብህ። ከዛ በተጨማሪ ልጆችን ተዋቸውና ለአንተ ራሱ እንዴት ኮንፈርት ይሰጣል። ስለዚህ መማር አለባችሁ፣ ዲስሪስፔክትን ማስቆም አለባችሁ። ማስቆም ስል ግን አሁንም አግሬሽንህን በጉልበት በማውጣት ወይ በእንደዚህ አይደለም ማሳየት ያለብህ። ወንድ አቅሙን የሚያሳየው አቅም የሚፈለግበት ቦታ ላይ፣ ለምሳሌ የሚደባደበው ድብድብ ያለበት ቦታ ነው፣ ወይም መደባደብ የሚያስፈልግበት ቦታ ነው እንጂ ሄልፕለስ የሆኑ ፍጥረቶች ጋር ሄዳ አትደባደብ። ውሻ ስታገኝ ድንጋይ እየወረወርክ አትመታም። ዝም ብሎ መንገድ ላይ ያለፈ ውሻ፣ ይሄ በጣም የቀሽም ሰው ካራክተር። ሊናከስ የሚመጣ አውሬ ግን ሲመጣ ትለዋለህ የዛ ሰዓት
ያኔ ብሬቨሪ ነው የሚያሳየው። ወይ ነክሳል ወይ ትነክሰዋለህ፣ ከሁለት አንዱ። ልትናከስ የምትመጣ ሴት ካለች አስቁማት። ፊዚካሊ ኬፓብል ስላልሆነች እንዳትነካት፣ ጥላት ሂድ፣ በቃ ጥላት ሂድ። አለዛ ቦሪንግ ነህ። አሁን እንዳንተ አይነት ወንድም አይፈልግም እንኳን ሴት። ቦሪንግ ነህ። ቦሪንግ እንዳትሆኑ ሪስፔክት የምትደረጉ ሰው ለመሆን ሞክሩ። ሪስፔክት ደግሞ በጥያቄ አይመጣም። ሪስፔክት አርጉኝ አይባልም። ባይዘው ሪስፔክተብል ሆነህ ትገኛለህ። ከዛ እሱን የማያከብር ሰው ሲመጣ ዋጋቸውን ታሳያቸዋለህ። ኢምፕሩቭ አድርጉ ራሳችሁን። ለዛሬ ይበቃናል።